አምስት በላይ ቋንቋ የሚናገሩ ናቸው እንደ አካባቢ ከተቆጠረ ከ8 በላይ እንደ ቋንቋ ተናጋሪ ከታሰበ ደግሞ አንድ ሰው ከ5 6 በላይ ቋንቋ የሚናገሩ አባቶች ናቸው እዚህ ያሉት እነዚህን ሁሉ አባቶች ቤተክርስቲያን ብትጠቀምባቸው ትጠቀማለች እንጂ ትጎዳለች ወይ ምኑ ጋር ነው ከፋቱ ምኑ ጋር ነው ችግሩ ምኑ ጋር ነው ኃጢያቱ ምኑ ጋር ነው የቱ ጋር ነው እስቲ ቤተክርስቲያንን የለያናት ወይም ደግሞ የከፈልናት አባቶቻችን ሲናገሩ ነበር በፊት መንፈሳዊ የተጠቀሰው በአንቀጽ 5 ቁጥር 91 ላይ ያለውን በተደጋጋሚ በአባቶቻችን በሊቃውንት ማነው በሊቃነ ጳጳሳቱ ሲገለጽ ቆይቷል ስለዚህ በዛ ህግ መሰረት ክፍተት ባለበት ቦታ አባቶቻችን አገልግሉ ብሎ መድበዋል ከዚህ በኋላ ሁላችንም በተመደበንበት ቦታ ሄደን ለማገልገል ሳይሆን ለማገልገል ታጥቀን ተነስተናል የተዘጋችውን ቤተክርስቲያን ለማስከፈት እንደተባለው የተበተነውን ህዝብ ለመሰብሰብ ችግር ያለበትን አባት ሆነን ችግሩን ለመፍታት የተጣሉትን ለማስታረቅ መከራ ውስጥ የገቡትን ተስፋ የቆረጡትን ተስፋቸው እግዚአብሔር መሆኑን ለመግለጽ እውነተኛ ምስክርነት ለመስጠት ተነስተናል በዚህ ጉዳይ ላይ ልትደግፉን ይገባል እንጂ በገዛ ኢትዮጵያውያን ነው ከየትም እንኳን መጣንኛ ኢትዮጵያውያን ነን በኢትዮጵያ ውስጥ ያለችውን ቤተክርስቲያን እናገልግልናል ነው ልታገለግሉ አይገባም ልንባል አይገባም አይመለከታችሁም ልንባል አይገባም ድርሻችሁ አይደለም ልንባል አይገባም ያደግነው በእናት ቤተክርስቲያን ውስጥ ስለሆነ ከውጪ አይደለም የመጣነው ያለነው በቤተክርስቲያን ውስጥ ነው አሁንም ነገም የምንኖረው የምንሞትም ቢሆን ስለ ቤተክርስቲያን ነው የምንሞተው ዋጋ ምን ከፈለው ስለ እናት ቤተክርስቲያን ምክንያቱም በተለያየ አጋጣሚ የጌዲኦ አማሮ ቡርጂ ሀገረ ስብከት ሲመሰረት መከራ ካዩ ሰዎች በኮሚቴ ተዋቅሮ ሰዎች መካከል አንዱ ነኝና በጊዜው ያሳለፍነው መከራ በወቅቱ የነበራችሁ በጌዲኦና አማሮ ቡርጂ አካባቢ የምትገኙ ህዝበ ምእመናን ታውቁታላችሁ ሀገረ ስብከቱን ለማስፈቀድ በተለያየ አጋጣሚ በቤተ ክርስቲያኒቱ ውስጥ የተሰገሰጉ በጥቅም የተያዙ ሰዎች ይሄንን የሀገረ ስብከትነት እድል ለማሳጣት እምን ድረስ እንደሄዱ ግን በእግዚአብሔር ኃይል ሀገረ ስብከት ሆኖ እንደተቋቋመ ታውቃላችሁ ከዚያም በኋላ ሀገረ ስብከት ሆኖ ይቋቋም እንጂ የተፈለገውን ያህል ለማህበረሰቡ በአካባቢው ለሚገኙ ለጌዲኦ ለአማሮና ለቡርጂ ማህበረሰብ የተጠበቀውን ያህል ጸጋ አላመጣ ምክንያት በኦሮምኛ ቋንቋ በሌሎችም ብሔረሰቦች ቋንቋ በማስተማራቸው በማገልገላቸው ተጠልተው የሚሰደዱ ከስራ የሚፈናቀሉ አልፎ ተርፎም መስዋዕትነት የከፈሉ ህይወታቸውን የገበሩ አባቶች አሉ ይሄንን እንግዲህ ትልቁ ማስረጃ በሰበታ ቅዱስ ገብርኤል ቤተክርስቲያን የተደረገውን እናውቃለን በኦሮምኛ ቋንቋ ወንጌል ስለሰበከ ስላስተማረ ብቻ አንድ ካህን ተገርሎ ተገኝቷል ሌላ ወንጀል ሌላ ኃጢያት ምንም የሰራ ነገር የለም በኦሮምኛ ቋንቋ ስለሰበከ ይሄንን ቋንቋህን አስወግድ እያሉ ሲያስፈራሩት ቆይተው መጨረሻ ተገርሏል ማለት ነው ሌላው በሐረር በምስራቅ ሐረርጌ ቁልቢ ገዳም የተመደቡት የገዳሙ አስተዳዳሪ ተብለው የተመደቡት አባት ኦሮምኛ ተናጋሪ በመሆናቸው በአስተዳዳሪነት ተመድበው ብዙ አልቆዩም ጤነኛ የነበሩ እንዴት እንደሞቱም ሳይታወቅ እቤት ውስጥ ሙተው ተገኝተዋል ገና ትንሽ ሳይቆዩ ማለት ነው ሰበበ ከናንሲ manneen amantaa ortodoksii 16 ol Oromiyaa keessatti sababa amantoonni afaan isaaniin waaqeffatuu dadhabaniif yeroo ammaa kana guutummaa guutuutti cufamee akka jiru ibsuun kanarraa ka'uun caasaa jijjiirama hoggantootaa akka haaraatti hundeessuuf seeraa fi
heera dambiittiin bulmaataa mana amantaa Ortodoksii eeguun murtoo kana murteessineerraa jedhan. Gama biraan hooggantoonni Sinodoosii haaraan hundeeffamee saba tokko qofaarraa kan hin muudamne ta'uu kaasuun kutaalee lallaba biyyattii keessaa kibba Itoophiyaa naannolee akka Hararii bulchiinsa magaalaa Dirree Dhawaa keessaa filatamuus himameera. Haaluma kanaan kutaa lallaba kibbaa ta'uun miseensa Sinodoosii haaraa filaman Abbaa Niqoodimoos haala jiru yoo ibsan sababa rakkoo hooggantoota olaanoo mana amantaa keessatti mudataa turaniif manni amantaa Ortodoksii 13 ol naannoo Kambaataa Xambaaroo fi kan kana fakkaatan keessatti sababa amantoonni afaan isaaniin tajaajilamuu dhabuun guutummaa guutuutti cufamanii akka jiran ibsuun rakkoo kana furuuf yeroo ammaa kana murtee seenaa qabeessa waan murteessineef amantoonni hunduu dhugaa jiru hubattanii akka nu cinaa dhaabbattan jechuun waamicha dabarsaniiru. ከሱምን ቢልዲንግ ከዚህ በማስከተል እንግዲህ ከዚህ ቀደም በቋንቋ ለማስተላለፍ እንደሞከርኩት ጥር 14 ቀን 2015 በመንፈስ ቅዱስ ፈቃድ እጅግ ደስ በሚያሰኝ ሁኔታ ለልዩ ተልእኮ መከራን ለመሸከም ለቤተ ክርስቲያን መከራን ለመሸከም የበለጠ ኃላፊነትን ለመወጣት በመንፈስ ቅዱስ ምርጫ ለዚህ ትልቅ ማዕረግ መድረሳችንን ገልጸንላችሁ እንኳን ደስ ያላችሁ ብለናችሁ በተለያየ በስልክም በሜሴጅም በተለያየ አጋጣሚ ደስታችንን የተጋራችሁ ወገኖቻችን እንዳላችሁ እናውቃለን። በድጋሚ ያንኑ ደስታ የሚያልቅ ደስታ ስላልሆነ ለኛ መከራ ቢሆንም ለናንተ ደስታ ነው፣ ለናንተ ሽልማት ነው። ብዙውን ውጣውረድ ያለፋችሁ እና እኛን አሳድጋችሁ ለዚህ ያደረሳችሁ ያበቃችሁ አባት እናቶቻችን ደስታችሁ እስካሁን እንዳላለቀ በተለያየ አጋጣሚም ይሄንን ደስታችሁን የምትገልጹልን እንደሆነ ስለምናውቅ በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። ከዚህ ባሻገር ሁሉም በዚህ ሁኔታ ውስጥ ደስተኛ ሆኖ እንዳልተገኘ በተለያየ ሁኔታ ውስጥ ለማየት ሞክረናል። ያው ሁሉም ይሆናል ማለትም አይጠበቅም። ይሁንና ይህ በዚህ ሁኔታ በዚህ ትልቅ በረከት ደስተኛ ለመሆን እንዳልተቻለ ግራ የሚያጋባ ነው። ይህንን ደስታ በምን አይነት ሁኔታ እንደተገኘ ለሚያውቁ ሰዎች እሱ ያውቁታል። ግን ለምን እዚህ ዓላማ ውስጥ ለምን እዚህ ትልቅ መከራ ውስጥ ለመግባት እንደተፈለገ ሁላችሁም ታውቁታላችሁ። በተለያየ አጋጣሚ የቤተ ክርስቲያንን መከራ እንዴት ነው የምንወጣው? እንዴት ነው ሸክሟን የምናቀለው? እንዴት ነው እንደዚህ አገልግሎቷ እየተዳከመ የሚቀጥለው? ምእመናን ከቤተ ክርስቲያን እየጎረፉ እየወጡ ያሉትን እየተነጠቅን እስከ መቼ ነው እንደዚህ የሚቀጥለው? ደግሞ ያልመጡትን መቼ ነው እንደዚህ ደርሰንላቸው የምናመጣው እያልን ሁሌ የምንመካከር ወንድሞችና እህቶች እዚህ ለመድረሳችን እዚህ ቦታ ላይ ለመገኘት ያላችሁን ደስታ እኔ አላጣው። ምክንያቱም በተለያየ አጋጣሚ የጌዲኦ አማሮ ቡርጂ ሀገረ ስብከት ሲመሰረት መከራ ካዩ ሰዎች በኮሚቴ ተዋቅሮ ሰዎች መካከል አንዱ ነኝና በጊዜው ያሳለፍነው መከራ በወቅቱ የነበራችሁ በጌዲኦና አማሮ ቡርጂ አካባቢ የምትገኙ ህዝበ ምእመናን ታውቁታላችሁ። ሀገረ ስብከቱን ለማስፈቀድ በተለያየ አጋጣሚ በቤተ ክርስቲያኒቱ ውስጥ የተሰገሰጉ በጥቅም የተያዙ ሰዎች ይሄንን የሀገረ ስብከትነት እድል ለማሳጣት እምን ድረስ እንደሄዱ ግን በእግዚአብሔር ኃይል ሀገረ ስብከት ሆኖ እንደተቋቋመ ታውቃላችሁ። ከዚያም በኋላ ሀገረ ስብከት ሆኖ ይቋቋም እንጂ የተፈለገውን ያህል ለማህበረሰቡ በአካባቢው ለሚገኙ ለጌዲኦ ለአማሮና ለቡርጂ ማህበረሰብ የተጠበቀውን ያህል ጸጋ አላመጣም። ተደራሽነቱ ያን ያክል ነበር። እርግጥ ነው ሀገረ ስብከቱ ሲቋቋም ጥሩ ደሞዝ ያገኘን ሰዎች አለን። መልካም ደሞዝ ያገኘን ሰዎች አይደለም። ዛሬ አይደለም ወደ ተሻለ ደሞዝ ለመምጣት እንዲህ አይነት ትግል ውስጥ የገባ ነው። ደሞዙ ያለን መብላት እየተቻለን ነው እዚህ አይነት ትግል ውስጥ የገባ ነው። ምክንያቱም ስንጀምረው ለማህበረሰቡ ለመድረስ ወጥተን ማህበረሰቡ እንዳልተጠቀመ ስንገነዘብ ነው ይሄ ትግል እንደዚህ ወደዚህ ትግል ውስጥ እንድንመጣ የተገደድነው ማለት ነው። በአጠቃላይ በጣም የሚገርመው ባለፉት 5 አመታት በጌዲኦ አማሮና ቡርጂ በሶስቱ አካባቢዎች በሀገረ ስብከቱ ከ20 እስከ 30 የሚደርሱ አብያተ ክርስቲያናት ቅዳሴ ቤታቸው ተከብሯል። ከታላቁ በዲላ ከተማ ከሚገኘው ደብረ ገነት ቅዱስ ሚካኤል ካቴድራል ውጪ በሊቀ ጳጳስ ተባርኮ ለአገልግሎት የበቃ አንድም ቤተክርስቲያን ግን የለም። እያንዳንዱ ቦታ
የሚባረከው በቆሞሳት ነው። ያ ስርዓተ ቤተክርስቲያን ተጥሷል ለማለት አይደለም። ነገር ግን ህዝቡ በሊቃነ ጳጳሳት የሚባረክበት ጊዜ ምን ያህል ጥቂት እንደሆነ ለማሳወቅ ያክል ነው። በሀገረ ስብከቱ ተቀምጦ ሀገረ ስብከቱን የሚያገለግል ሊቀ ጳጳስ የለንም። በሶስት ቦታ ላይ ሶስት ሀገረ ስብከቶችን የሚመራ ሊቀ ጳጳስ በመሆኑ ያለን ሶስቱን ሀገረ ስብከት ለማዳረስ የቢሮ ስራ ብቻ ለማዳረስ ጊዜ አይበቃም። እውነት ነው፣ እኛ አባታችንን እንረዳለን። የእሳቸው ጥፋት ነው ብለንም አናምንም። ነገር ግን ከህገ ቤተ ክርስቲያን አንጻር አንድ ሊቀ ጳጳስ በሀገረ ስብከቱ ከ15 ቀን በላይ ተለይቶ አይቆይ የሚል ህግ ስላለን ይሄ ግን በቤተ ክርስቲያናችን እየተፈጸመ አይደለም። ስለዚህም አብያተ ክርስቲያናት እየተበደሉ ለቤተ ክርስቲያን የሚሰጡ አገልግሎቶች እየተበደሉ አስተዳደሩ እየተበደለ በዚህ አስተዳደር በደል ውስጥ ብዙ መከራ ያያችሁ እናንተ ታውቁታላችሁ። በተለይ በጌዴዎኛ በአማሮና በቡርጂ ቋንቋ የምታገለግሉ አገልጋዮች አልተጎዳንም ብትሉ መልሱ ለእናንተ ነው። ልቡናችሁ ነው የሚያውቀው። በየአመቱ ከ6 ወረዳዎች ሁለት እየተመረጡ በየአመቱ ከ6 ወረዳዎች ሁለት እየተመረጡ በአመት 12 መምህራን ኮርስ ያገኙ አካባቢውን እንዲያገለግሉ ይደረግ ነበር። ባለፉት 3 አመታት ግን 36 አገልጋዮችን አብቅተን ለወረዳ ለገጠር አብያተ ክርስቲያናት መድረስ ሲገባን 2 ደቀ መዛሙርትን ብቻ ነው በተለያየ አጋጣሚ ለማሰልጠን ይቻላል። ይሄ የሆነው ለዚያ ማህበረሰብ የሚቆረቆር በስፍራው ላሉ ምእመናን የሚቆረቆር አባት ባለመኖሩ ነው። ብዙዎቻችን እንደቀልስ ብዙዎቻችን ዲላ ላይ ስንነጋገር ወንድሞቼ እህቶቼ ካልተወሻሽን በቃ አባት ሲመጣ እናንተ የምትገኙት እንትና ሆቴል ነው አይደል እንደምትሉን መቼ ነው ቤተክርስቲያን ሊቀ ጳጳስ ቆሞ አስቀድሶ የሚባርከን ትሉ አይደል እንዴ? ባለፉት 3 አመታት ሊቀ ጳጳስ ተመድቦልን ስንት ጊዜ ቆሞ ቀድሶ አቁርቦናል? አወጣት የሚቆጠሩ በ3 አመት ውስጥ እና እንዴት እንዘልቀዋለን? ሌላው በጣም ከባዱ ነገር ባለፈው 2010 ዓመተ ምህረት በደረሰ ግጭት የጌዲኦ ማህበረሰብ ከ1.2 ሚሊዮን በላይ በገደብ በጮርሶ በይርጋ ጨፌ በዲላና በወናጎ በስቴዲየም ውስጥ ከትሞ አካሉ ተጎርቶ የሚበላው አጥቶ እጅግ በጣም ሀገር እየተወዛገበ በነበረበት ጊዜ አንድ አባት መጥቶ ልጆቼ ብሎ አልጎበኘው። አንድ ሊቀ ጳጳስ መጥቶ በተለያየ አጋጣሚ አብያተ ክርስቲያናት እርዳታ አድርገው ሊሆን ይችላል። የኛ ምእመናን ግን ይሄን አክሊል ያደረገ አባት ሆኖ የደረሰላቸውን ሰዎች ሲያዩ የመንፈስ ብርታት ያገኛሉ። ያ ብቻ አይደለም፣ ያ አልፏል ልትሉኝ ትችላላችሁ ወገኖቼ። አሁን በዚህ ወቅት በአማሮና በቡርጂ አካባቢ በተለያዩ አጋጣሚዎች በሰላም እጦት ምእመኖቻችን እየተገፉ እየተጨነቁ ነው ያሉት። በተለይ በ5 አብያተ ክርስቲያናት በቡርጂ ወረዳ ቤተ ክህነት ስር የሚገኙ በአርባ ምንጭና በተለያየ አካባቢ በስደት ይገኛሉ። ከሀገረ ስብከት ተልከን ሄደን ጎበኘናቸው ልንኖር እንችላለን። የትኛው ሊቀ ጳጳስ መጥቶ ግን ልጆች አይዟችሁ ብሏችሁ ያውቃል? መቼ ደርሶላችሁ ያውቃል? የአባት ወጉና ስርዓቱ በቦታ ተገኝቶ በሐዘን ጊዜ ማጽናናት፣ በችግር ጊዜ መድረስ፣ በደስታ ጊዜ መባረክ አይደለም እንዴ? እና ይሄ ግፍ፣ ይሄ መከራ፣ ይሄ መረገጥ፣ ይሄ ሰቆቃ እንዲህ ያለውን ችግር ለመጋፈጥ መስዋዕት መሆን ምንድነው ታዲያ? በቃኝ ዓለም በቃኝ ላለ አንድ መነኩሴ ይሄን ጋፈጣለሁ ቢል ምንድነው? ግን በማወቅም ባለማወቅም በተለያዩ የመገናኛ አውታሮች ህይወታችንን የቤተሰባችንን ህይወት አስተዳደጋችንን የምታውቁ ባልገባችሁና ነገሩ ባልተገለጠላችሁ እውነት ውስጥ የዚህ ችግር ደጋፊዎች ሆናችሁ ቤተክርስቲያንን የምትጎዱ ሰዎች በእውነት እናዝናለን። አንድ ነገር ማለት እፈልጋለሁ በመጨረሻ በእውነት እኛ ቀኖናውን አይተን ከ80 አሐዱ መጻሕፍት መካከል የሥርዓት መጻሕፍት የሚባለው ዲዲስቅልያን አይተን መርምረን አሰላስለን ሃይማኖታችንን የማይነካ ከእምነታችን የማያስወጣን መሆኑን ተገንዝበን አባቶቻችን ሲመርጡን እንኳን ደጋግመን አይተን እንዳያጠራጥረን ከእምነት እንዳይለየን ደጋግመን አይተን ነው ወደዚህ ስርዓት ውስጥ ለመግባት የወደድ ነው። ለገንዘብ እንዳልሆነ እናንተ ታውቁታላችሁ። ደሞዙ አለን፣ ስንት እንደሚከፈለን ታውቃላችሁ። የኪሳችንን ገንዘብ እንዴት እንደምናጠፋው ለማን እንደምናውለውም ታውቃላችሁ። መናገር አይገባም።
እና ህጉን ጠብቀን ነው የገባ ነው። ይሄንን ሳታውቁ ይሄንን ሳትገነዘቡ ግን በተለያየ አይነት ሁኔታ ቤተሰቦቻችንን የምታስጨንቁ በተለይ በሰሞኑ ወላጅ እናቴን ለማስጨነቅ በተለያየ አይነት ሁኔታ እናቴን እየሄዳችሁ የማይገባ ፎቶ እያሳያችሁ አጉል ሁኔታ ላይ እንድትገኝ እያደረጋችሁ ላላችሁ አዝናለሁ። ይሄ ቀን እንደሚያልፍ አውቃለሁ። መንፈስ ቅዱስ ለዚህ አብቅቶናል፣ ደግሞም ያሳልፈናል። ቤተክርስቲያን አንድ እንደምትሆን እኛ እናውቃለን። አንድ መንበር እንዳለን እኛም እናውቃለን። በአንድ ሲኖዶስ ስር እንዳለን እናውቃለን። ከአንድ ሲኖዶስ እንዳልተለየን እናውቃለን። መገፋት ያመጣው ግን ቀኖናው በፈቀደልን መሰረት ህጉ በፈቀደልን መሰረት ቤተክርስቲያናችንን ለማገልገል ቆርጠን ወጥተናል። ከዚህ ውጪ ሌላ ዓላማም የለንም እና ተረጋጉ። የሀገረ ስብከት ሰራተኞች አብረን የኖርነን የወረዳ ቤተ ክህነት ሰራተኞች እናንተ ናችሁ ያሳደጋችሁን። የየደብሩ አስተዳዳሪዎች፣ አለቆች፣ ካህናት፣ አባቶች ያስተማራችሁን ከፊደል ጀምሮ እዚህ ያደረሳችሁን አባት እናቶቻችን ከዲቁና ጀምሮ ያገለገልናችሁ ስለኛ የምትሳሱ በጥልቀት ማንነታችንን ለይታችሁ የምታውቁ ተረጋጉ። የሚያሳስቷችሁን አትስሟቸው። እግዚአብሔር የበረከት ዘመን ያምጣልን። የደራሮ በዓላችንን በሰላም በጤና ያሻግረን። አመሰግናለሁ። Hooggantoonni Sinodoosii haaraa kutaalee biyyattii kibbaa keessatti muudaman warreen hafanis rakkooma wal fakkaataa dhimma hooggantoota sadarkaa irra jiraniin olaantummaa saba tokkoo loogii fi walqixxummaan dhibamuun rakkoo guddaa amantoota keenya keessatti waan uumeef murtoo kana murteessinee kana boodas amantoonni keenyi aadaa fi afaan isaaniin akka waaqeffataniif cimsinee ni hojjenna jechuun ergaa dabarsaniiru. ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ ብፁዓን ኤጲስቆጶሳት፣ የተከበራችሁ ልጆቻችን ምእመናን በያላችሁበት የእግዚአብሔር ጸጋ ከእናንተ ጋር ይሁን። እንግዲህ በዚህ ሰሞን ባለው ትልቅ ቁም ነገር የተነሳ ብዙዎቻችሁ ግራ እንደተጋባችሁና እንዳዘናችሁም እየነገራችሁን ነው ያላችሁ። ችግር ተፈጠረ፣ ኦርቶዶክስ ተከፈለ ብላችሁም ብዙ ግራ ወደ መጋባት ውስጥ እንደገባችሁ እየገባን ያለ ነው። ነገር ግን የታሰበው እንደዛ አይደለም። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ያም በመሆኑ ቤተክርስቲያኗ እንዳትጠፋ ቤተክርስቲያኗ ለትውልድ እንድትቀጥል ዋጋ እየከፈልን ያለ ነው። ብፁዓን ሊቃነ ጳጳሳት ወይም ቅዱስ ሲኖዶስ ብዙ አባቶቻችን በተናገሩት መሰረት ብዙ ጊዜ ጥያቄ ቀርቦላቸዋል ለቅዱስ ሲኖዶሱ። ብዙ አብያተ ክርስቲያናት ተዘግተዋል። አንዳንዶቹ ከችግር የተነሳ አንዳንዶቹ አገልጋይ ከማጣት የተነሳ ቤተክርስቲያን ለመስራት ታቅዶ በኮሚቴ አንድ ላይ ተዋቅረው ከአባቶቻቸው ከእናቶቻቸው ያገኙትን ሃይማኖት ኦርቶዶክሳዊት ሃይማኖትን ለመጠበቅ ሲታገሉ የሚጠየቁት ጥያቄ ግን ሌላ ጉዳይ ነው። ብዙ አሳፋሪ ነገሮች አሉ። እኛ የቤተክርስቲያን ልጆች እስከሆነን ድረስ ዓላማችን ቤተክርስቲያን ማገልገል እስከሆነ ድረስ የማንከፍለው ዋጋ ሊኖር አይገባም። ምክንያቱም ከቤተሰቦቻችን ተለይተን ቤተክርስቲያንን እናንተን ቤተክርስቲያን ማለት ህዝብ ነው። ህዝብ ማለት ደግሞ ቤተክርስቲያን ነው። ህንጻው ስለ ምእመናን ስለ ህዝብ ተሰራ እንጂ ህዝብ ስለ ህንጻ አልተሰራም። ቅዱስ ሲኖዶስ ስለ ህዝብ ተቋቋመ እንጂ ህዝብ ስለ ቅዱስ ሲኖዶስ አልተቋቋመም። ህዝብ ከሌለ ቅዱስ ሲኖዶስ የለም። ቅዱስ ሲኖዶስም ከሌለ ደግሞ ህዝብ ሊሰበሰብ ካልተማረ እምነቱን ሊከተል ባህሉን ወጉን ሊጠብቅ አይችልም። ያ ችግር ተመልካች በማጣቱ ለምን ግራ እንደምትጋቡ ሁሉም በሰሜን ክፍል ያለው በምዕራብ ክፍል ያለው በደቡብ ክፍል ያለው
ሁሉም ማንኛውም ኢትዮጵያዊ ግልጽ የሆነ ችግር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዳለ ይታወቃል። ማንም ሰው ያውቃል። የአስተዳደር ችግር እንዳለ ይታወቃል። ችግሩ የሃይማኖት ችግር ሳይሆን የቀኖና ችግር ሳይሆን የዶግማ ችግር ሳይሆን የማናጅመንት ችግር ነው፣ የአስተዳደር ችግር። ህዝቡ ለምንድን ነው ግራ የሚጋባው? ጥያቄው ያለው ሲኖዶስ ጋር ነው። ሲኖዶሱ ጥያቄ መልሶ ቤተክርስቲያኗን መጠበቅ፣ ህዝብን ግራ ካለማጋባት፣ ህዝቡ በአንድነቱን ጠብቆ አብሮ የኖረው ማህበረሰብ ተፋቅሮ እንዲኖር ማድረግ ግዴታ ነው። ነገር ግን እውነተኛውን ጥያቄ ወደ ፖለቲካ ወይም ወደ ዘር ለጥፎ ማየት ተገቢነት የለውም። ከሞራልም አኳያ ከስነ ልቡና ከማንኛቸውም አቅጣጫ ሲታሰብ ሲታይ ትክክል አይደለም። እኛ ስናገለግል ኖር ነው ከሰሜን ከደቡብ መጣ ብለን አይደለም። ሁሉንም ማህበረሰብ በፍቅር በአንድነት ሆነን ነው ስናገለግል ኖር ነው። በገጠሪቷ ቤተክርስቲያን በቀደም ዕለት ተናግሬ ያለው ቤተክርስቲያን እየተዘጋች ከተማ ውስጥ ብቻ እየቀራች ነው ያለችው። ይሄ ሊያሳዝን አይገባም ወይ? ምእመናን ወንድሞቻችን፣ የምትወዱን የምንወዳችሁ አብረን ኖርን የምናከብራችሁ ስለናንተ የምንሞትላችሁ ወንድሞቻችን የቤተክርስቲያን መዘጋትስ አያሳዝናችሁም ወይ? ችግሩ አለ ብላችሁ ስትጮሁ ነበር ራሳችሁ። በተለያየ ችግር በተለያየ የአስተዳደር ችግር አለ ብላችሁ ተስፋ ስትቆርጡ ነበር በቤተክርስቲያን ላይ ያለውን መከራ። ቤተክርስቲያንን እናገልግል ባለው ህግ መሰረት በተሰጠው አቅጣጫ መሰረት የቀደሙት አባቶቻችን በሰጡን አቅጣጫ መሰረት ባስቀመጡልን ህጋዊ መሰረት ቤተክርስቲያንን እናገልግል ብሎ መነሳት አንደኛ ግራ ያጋባል ወይ? ሁለተኛስ ደግሞ በተገኙበት ቦታ ይገደሉ የሚል ከአንድ ኦርቶዶክሳዊ ክርስቲያን የማይጠበቅ ነገርስ ሊነገር ይገባል ወይ? ይሄ አግባብነት አለው ብላችሁ ታስባላችሁ? ይሄንን ጥያቄ ለኢትዮጵያ ህዝብ በሙሉ ማሳወቅ ፈልጋለሁ። እግዚአብሔር በሚያውቀው እኛ ማንንም ለመለያየት ማንንም ለማንኳሰስ ማንንም ለማሻማቀቅ አይደለም። ቤተክርስቲያናችንን ብቻ ሐሳብና ዓላማ አድርገን የተነሳን ሰዎች ነን። ማንንም ለመጉዳትም አይደለም። የፖለቲካ ስራም ስትራቴጂም ለማራመድ አይደለም። ቤተክርስቲያን ግን እየተጎዳች በመሆኑ አገልጋይ እኔም ራሴ የተለያዩ በገጠር ላይ የተለያዩ ቤተክርስቲያናትን አሳንሻለሁ። ከኔም ጋራ የለፋችሁ ዋጋ የከፈላችሁ ብሔራችሁ ሌላ ሆኖ ነገር ግን በተለይ በኦሮሚያ ክልል ውስጥ የሰራችሁ ወንድሞች ያላችሁ እነዛ ቤተክርስቲያኖች ዛሬ ተዘግቷል የሉም። ለምንድን ነው የተዘጉት? አገልጋይ የሚያገለግላቸው ካህን በማጣታቸው ነው። ቅዱስ ሲኖዶስ ይሄ ነገር አሳስቦት ያውቃል ወይ? ጠቅላይ ቤተ ክህነቱ ይሄ ጉዳይ አሳስቦት ያውቃል ወይ? እያንዳንዱን ነገር ወደ ፖለቲካ ለጥፈ ነው እንዴት ይቻላል? እንዴት መሮን እንችላለን? እዚህ ኢትዮጵያ ውስጥ ሃይማኖትንም ወደ ፖለቲካ ሌላውንም ነገር እንዴት ይደረጋል? እንደዚህ እንዴት ይኖራል? ምን አይነት ሀገር ነው ለኢትዮጵያውያን ልጆቻችን የምናስረክበው? ምን አይነት ስነ ምግባርስ ነው የምናስተምራቸው? በመጀመሪያ የኛን ሐሳብና ዓላማ ሳትረዱ አትፈርጁ። ምክንያቱም እኛ አቅም የለንም። ትክክል ነው። አቅም የለንም። አቅም የእግዚአብሔር ነው። ቤተክርስቲያንን ላገልግል በቋንቋ ማለት ግን ኃጢአት አይደለም። እዚህ የተሰበሰበው ከተለያየ ብሔረሰብ የመጣ ነው። ከ8 በላይ ቋንቋ የሚናገሩ ናቸው። አንዳንዶቹ ደግሞ እንደ ግለሰብ ከ5 በላይ ቋንቋ የሚናገሩ ናቸው። እንደ አካባቢ ከተቆጠረ ከ8 በላይ እንደ ቋንቋ ተናጋሪ ከታሰበ ደግሞ አንድ ሰው ከ5 6 በላይ ቋንቋ የሚናገሩ አባቶች ናቸው እዚህ ያሉት። እነዚህን ሁሉ አባቶች ቤተክርስቲያን ብትጠቀምባቸው ትጠቀማለች እንጂ ትጎዳለች ወይ? ምኑ ጋር ነው ክፋቱ? ምኑ ጋር ነው ችግሩ?
ምኑ ጋ ነው ኃጢያቱ ምኑ ጋ ነው የቱ ጋ ነው እስቲ ቤተክርስቲያንን የለየናት ወይም ደግሞ የከፈልናት አባቶቻችን ሲናገሩ ነበር በፊት መንፈሳዊ የተጠቀሰው በአንቀጽ 5 ቁጥር 91 ላይ ያለውን በተደጋጋሚ በአባቶቻችን በሊቃውንተ ማነው በሊቃነ ጳጳሳቱ ሲገለጽ ቆይቷል ስለዚህ በዛ ህግ መሰረት ክፍተት ባለበት ቦታ አባቶቻችን አገልግሉ ብሎ መድበዋል ከዚህ በኋላ ሁላችንም በተመደብንበት ቦታ ሄደን ለማገልገል ሳይሆን ለማገልገል ታጥቀን ተነስተናል የተዘጋችውን ቤተክርስቲያን ለማስከፈት እንደተባለው የተበተነውን ህዝብ ለመሰብሰብ ችግር ያለበትን አባት ሆነን ችግሩን ለመፍታት የተጣሉትን ለማስታረቅ መከራ ውስጥ የገቡትን ተስፋ የቆረጡትን ተስፋቸው እግዚአብሔር መሆኑን ለመግለጽ እውነተኛ ምስክርነት ለመስጠት ተነስተናል በዚህ ጉዳይ ላይ ልትደግፉን ይገባል እንጂ በገዛ ኢትዮጵያውያን ነን እኮ ከየትም እንኳን አልመጣንም እኛ ኢትዮጵያውያን ነን በኢትዮጵያ ውስጥ ያለችውን ቤተክርስቲያን እናገልግልናል ነው ልታገለግሉ አይገባም ልንባል አይገባም አይመለከታችሁም ልንባል አይገባም ድርሻችሁ አይደለም ልንባል አይገባም ያደግነው በእናት ቤተክርስቲያን ውስጥ ስለሆነ ከውጪ አይደለም የመጣነው ያለነው በቤተክርስቲያን ውስጥ ነው አሁንም ነገም የምንኖረው የምንሞትም ቢሆን ስለ ቤተክርስቲያን ነው የምንሞተው ዋጋ ምን ከፍለው ስለ እናት ቤተክርስቲያን እንጂ ስለምንም አይደለም